በጣም የምትወዱት በጣም ታዋቂ የሆነ ሰው ሲዘርፍ ብሰሙ ምን ይሰማቸዋል? ዋይኖናን የሚያውቃታል? አሜሪካ ፊልም ኢንዱስትሪ ውስጥ በጣም ታዋቂና ቆንጂዋ አክተር ነች። በተለይ ስትሬንጀር ቲንግ የሚለው ተከታታይ ፊልም ላይ ኢቨን የራሷ ስታር አላት ሆሊውድ ላይ። ይሄ የሚሰራላችሁ ባይዘው በጣም ትልቅ እውቅና ስታገኙ ተጽዕኖ ስፈጥሩ እዚህ ጋር እንደምታዩት ማለት ነው። ትክክለኛ ፎቶ ነው። በዚህ ግን አላቆመም። ለኦስካር ሁሉ ታሽታ ነበር፣ ለዛውም ሁለቴ። እና መቼ ሴት ምን ጎሎባት ነው? እንዴት ዘረፈች? ለምንስ የመስረቅ ሀሳቡን አመጣች? ዋይኖና ይሄ ነገር ለሷ ትልቅ ነው። ጭራሽ እውቅናው ጭንቀት ውስጥ ነው የከተታት። ሳይካትሪስት ሜዳ እንደዚህ ነገር በቃ ይሄ ነገር ጭንቀት ውስጥ የከተተኝ ነው፣ እንደውም ታዋቂ መሆን አልፈልግም ሁሉ ብላ ከዚህ ነገር ለመውጣት ፈልጋ ነበር። ምክንያቱም እውቅና ሲኖራችሁ እያንዳንዱ ነገራችሁ አስተካኪ ነው የሚሆነው። እንደ ኖርማል ሰው ነፃነት አይኖራችሁ። ብድግ ብላችሁ ዛሬ ወክ አምሮኛል ማለት አትችሉም። በአጭሩ ነፃነታችሁን ይቃማችኋል። እሷም ደግሞ ይሄ ነገር በጣም እየረበሻት ነው። ሁሉም በቃ ዊኖና ነው የሚለው። 2001 ላይም እንደ ፈረንጆች አቆጣጠር ፊልም እየሰራች ትጎዳለች። ይህን ፊልም ሰራው ባይዘው ከዚህ ታዋቂ አርቲስት ጋር ነው፣ ከአደም ጋር። ሳይክል የምትነዳበት ድርሰት አለ። እሱን እየሰራች ባለችበት ሰዓት ከሳይክሉ ትወድቃለች፣ ትጎዳለች። እሷን ለማሳከም እፍስ አድርገው ሆስፒታል ይወስዳታል። በጊዜው ግን በጣም ህመም ውስጥ ነበረች። በዚህ ሰዓት ስሙን መጥቀስ ማልፈልገውን ፔንኪለር ይሰጣታል። ፔንኪለር ማለት ያ ቦታ አይድንም። እሱን ስትወስዱ ግን ጭንቅላታችሁን ይሸውደዋል። ህመሙ ልክ እንደተሻላችሁን ሆኖ ማለት ነው። ወይም ደግሞ ያንን የህመሙን ስሜት ያጠፈዋል። ግን አትድኑ። እሷም ይሄንን መድኃኒት ወሰደች። ግን በዚህ አላቆመም። ጤነኛም ሆና ይሄንን ፔንኪለር መውሰድ ጀመረች። ከትንሽ ቆይታ በኋላ የዚህ መድኃኒት ሱሰኛ ሆነች። በጣም አደገኛ ሱስ ነው ወገን። ምክንያቱም ከጭንቅላታችሁ ጋር የተገናኘ ስለሆነ አስተሳሰባችሁ ራሱ የእብድ ነው የሚሆነው። እንደ ጤነኛ ሰው ማሰብ ሁሉ እንዳችሉ ነው የሚያደርጋችሁ። ታዲያም የሆነ ቀን በዛው ዓመት 2001 ላይ ቤቨርሊ ሂልስ በጣም ታዋቂ ቦታ ነው። ብዙ ጊዜ ዝነኞች የሚገኙበት ቦታ ነው በነገራችን ላይ። እና እዛ ሾፕ ታደርጋለች የሆነ ማርኬት ውስጥ ገብታ። ይህ ማርኬት ደግሞ በጣም ሌክዠሪ እቃዎች የሚሸጡበት ቤት ነው። ታዲያም እዚህ ስገባ እሷ ሙሉ እንቅስቃሴዋ በካሜራ እይታ ውስጥ ነው። እሷም የምፈልገውን ነገር እንዳለ ተሸከመች። ለመለካትም ልብስ መቀየሪያ ቤት ውስጥ ትገባለች። ከዛስ መቀስ ታወጣና እነዚህ ልብሶች ላይ ታግ አለ። ምን አይነት ታግ መሰላችሁ? ከዛ ማርኬት ውስጥ ድንገት ሳከፍሉ ያንን ልብስ ይዛችሁ ከወጣችሁ አላርም ይጮሃል እና ከስርቆት የሚከላከል ታግ ነው። ይህንን ታግ እሷ በመቀስ ትቆርጠዋለች። ሁሉንም ደግሞ ቦርሳዋ ውስጥ ትጨምረዋለች። ይህም ትክክለኛ ቪዲዮ ነው። እዚህ ጋር የምታያት በጣም ብዙ ልብስ ነው የያዘችው። ከዛም ቀስ ብላ የቆረጠቻቸውን ታጎች በመቀስ ያደረገችውን እሱ እንዳልኳችሁ ይዛችሁ ከወጣችሁ ሊጮ ነው። ስለዚህ ሌላ ልብስ ውስጥ ጠጋ ብላ ትከቷለች። የሚሸጡ ልብሶች ውስጥ ማለት ነው። የሚገርመው ግን ይህን ነገር ስታደርግ እያንዳንዷ እንቅስቃሴዋ በሲኩሪቲ ካሜራ ውስጥ እየተቀረጸ ነበር። መጀመሪያ የያዘችው ልብስ ታይቷል። መልበሻ ገብታ ስትወጣ የያዘችው ልብስ አይተዋል። እና ታጉንም ደግሞ ልብሱ ስትከት አይቷል ሲኩሪቲ ካሜራው። በሷ ቤት ግን አልታየችም። ላጥ እያለች ቀጥ ብላ ወጣች። በዚህ ሰዓት ሲኩሪቲ የሚሰሩት ከኋላ እሷን መከተል ጀመሩ። ይዘዋትም ቼክ ልናደርግሽ እንፈልጋለን፣ አንድ ወደ ውስጥ ተመለሽ ብለው ቦርሷን ሲፈትሹ ብዙ ነገር አገኙ። $500 ቦርሳ አለ፣ $700 ሹራብ አለ። ቤቱ በጣም ለግዠሪ ቤት ነው። ውድ ዕቃ የሚሸጥበት $200 ኮፍያ አለ። አሁን እሷ ቦርሳ ውስጥ የተገኘ ማለት ነው። ይዛል ዶታ ኢቭን $600 የፀጉር ጌጥ አለ። ምን አይነት እንደሆነ አይታወቅም፣ ግን $600 አለ። በአጠቃላይ ከ4500 እስከ $5000 የሚያወጣ እቃ ይዛል ዶታ ነበር። ሁሉ ነገር ደግሞ በመረጃ ስለሆነ እዛው ነው ቀጨም ያደረጓት። አሁን ታዲያ ፖሊሶች ቦርሷን ሲመረምሩ በጣም ብዙ አይነት ፔንኪለሮችን አገኙ። መድኃኒቶች፣ የተለያዩ ብራንድ ያላቸው አንድ ሰው መዋጥ ከሚገባው በላይ ብዙ ፔንኪለር። እናም በዝርፊያ ብቻ አይደለም እሷ አሁን እዚህ ጋር የምትከሰሰው፣ በአደንዛዥ እጽ ጭምር ትከሰሳለች። ምክንያቱም ይሄ እንደ አደንዛዥ እጽ ነው የሚወሰደው ሲበዛ። ታሪኳ ታዲያ ከዚህ በኋላ ነው የሚገርመው። ምክንያቱም አሁን የነበራትን እውቅና ነግራችኋለሁ። ይህን ታሪክ የሚያመጣውላችሁ ለምን እንደሆነ የሚገባችሁ ከዚህ በኋላ ነው። ምክንያቱም ሁሉም ሰው ድፍን አሜሪካ ላይ በሚያውቋት ልክ ስለሷ ማወራት ተጀመረ። ዜናዎች ያው ስራቸው ይሄው ነው። 24 ሰዓት በጊዜውም ደግሞ ጋዜጣ ሁሉ ነበረ። በጋዜጣም ደግሞ ፍለፊት ፎቶዋ በግብዳው ተደርጎ ቢዝነስ ነበረች። በቃ የሚገርመው ደግሞ ሲኩሪቲ ካሜራው የተቀረጸው እዛ ማርኬት ውስጥ የተቀረጸው ለዜና አቅራቢዎች ተሰጥቶ ነበርና ሰው ሁሉ ስራዋን ላይቭ ነው ያየው። አንዳንዶቹ ማርኬቶች ስቶሮች እሷን ሁሉ እንደ ምሳሌ ለጥፏታል። እንደ ዊኖና መሆን
አይቻልም ብለው ማለት ነው የሷን ፎቶ ያደርጉና ኖ ሞር ዊዮና እያሉ ይለጥፋሉ ማለት ነው። አሁን ዊዮና በዚህ ምክንያት ፍርድ ቤት ቀረበች። እዚህ ጋር የምታዩትም ስትሄድ ነው። በፊት ምን ያክል ጭንቀት ውስጥ እንደነበረች ነግራቸዋለሁ፣ ነፃነቷ እንዴት እንደምትፈልገው። አሁን ደግሞ እጥፍ ሆኗል። ይኸው በካሜራ አላስኬድ ብለዋታል ወደ ፍርድ ቤት ስትሄድ። ይህን ነገር ሚዲያው እሷን መጠቀሚያ ያደረጋት። እሷ ያደረገችው አሜሪካ ውስጥ በጣም የተለመደ ነገር ነው። ወለ ስም ሁሉ አለው። ሾፕ ሊፍቲንግ ነው የሚባለው። አብዛኛው ጊዜ ሲደረግ እንደ ኖርማል የሚታይ ነገር ነው። በቃ ሰዎች ሳይከፍሉ ዕቃ ይዞ መውጣት በጣም አሜሪካ ውስጥ የተለመደ ወንጀል ነው። ለሷ ግን ይሄ ነገር ልክ ጠቅላይ ሚኒስትሩን ወይም ደግሞ ፕሬዚዳንቱን የመግደል ሙከራ እንዳደረገች ነገር በጣም ገነነባት። ችግሩ ግን ይሄ ነገር በሚዲያ ብቻ አልገነንም፣ በፍርድ ቤትም ነገሩ በጣም ገኗል። አቃቢ ሕጎቹ ነገሩን በቀላሉ በጭራሽ ሊያልፉ አልፈለጉም። ምክንያቱም ከትንሽ ዓመት በፊት አቃቢ ሕጎቹ በታዋቂ ሰው ተሸንፈዋል። ጥሩ ጠበቃ አቁመው ምናምን ታዋቂ ሰዎቹ ማለት ነው። እሷ ላይም 4 ክስ ከፈተባት አቃቢ ሕግ። ይህ አቃቢ ሕግ በዛ ላይ አንድ አይደለም 2 8 ጠበቃ ነው ያዘጋጁት፣ ይህን ጉዳይ ለመከራከር የተዘጋጁት ማለት ነው። በቃ እሷን ትልቅ ቅጣት ለመቅጣት ተዘጋጅተዋል። ግን በዚህ በኩል ዋይኖናን በጣም የሚጠቅም ነገር አገኘች። ፔንኪለር መጀመሪያ የሰጣት ዶክተር ከሕክምናው ታግዷል። የታገደበትን ምክንያት ደግሞ በዚህ ፔንኪለር ምክንያት ነው። ኖርማል ታካሚዎች ሲመጡ ፔንኪለር የሰጠ ብዙ ታካሚዎቹን ሱሰኛና በፔንኪለር ታሞ እንዲቀሩ አድርጓል። ስለዚህ እሷ አደንዛዥ እጽ ትጠቀማለች ሚለው ነገር በዚህ ዶክተር ምክንያት ተሰረዘላት። ባለው ነገር ግን አቃቢ ሕጉ በጣም ተጫነ። በቃ በሾፕ ሊፍቲንግ ባልኳችሁ ማለት ነው፣ ወይም ደግሞ ይዛ ልትወጣው በነበረው በቃ በጣም ማስጨነቅ ጀመረ። ነገሩ ሁሉ በቲቪ እየታየ ነው፣ የፍርድ ሂደቱ እየቀረበ ያለው። ሰው በዚህ ሰዓት እንዴ ይሄ ሁሉ ጠበቃ ይሄ ሁሉ አቃቢ ሕግ አንድ በሰራችሁ ሾፕ ሊፍቲንግ ጥፋት ነው ብሎ ሰው እሷ ላይ የመጣው ጫና እንደበዛ ገባው። ፍሪ ዋይኖና ወይም ደግሞ ዋይኖናን ነፃ አርጓት ሚል እንቅስቃሴ ተጀመረ። ምክንያቱም ሀገር ውስጥ ብዙ መሰረታዊ የሆኑ ችግሮች አሉ መቀረፍ ያለባቸው፣ ብዙ መፍትሄ ሊያገኙ የሚገባቸው ነገሮች እያሉ ልብስ ሰረቀች ተብሎ ይሄን አክል መጋነን የለበትም አሉ። በነገራችን ላይ ልብስ መስረቋ ትክክል አይደለም፣ ግን ተጽዕኖ ከምታስቡት በላይ ነው የደረሰባት። እኛ ሀገርም አሁን ሰሞኑ ውስጥ አንዳንድ ነገር አለ። ይሄ ሰግጥ አትሰግጥ ምናምን በሚል ትልልቅ ሰዎች ቁጭ ብለው ሰግጥ ለምን ተባለ ይላል። አንዱ መጥቶ ደግሞ ሰግጥ የተባለው ለዓላማ ነው ይላል። አንዱ ሰግጥ የሚለውን ቃል ለምን ትጠቀማላችሁ ይላል። እንዲህ የሚሉ ሰዎች በነገራችን ላይ በጣም የተከበሩ ትልቅ ስም ያላቸው ሰዎች ወርደው የአንድ ልጅን ሀሳብ የሚጋፉት። ምክንያቱም እነዛ ትልቅ ሰዎች ለሀገሩ ብዙ የሚጠቅም ነገር መፍጠር ሲችሉ አንድ ልጅ መጥቶ ሰግጡ ስላለ እና እውቅና ስላገኘ ያንን ነገር ተከትሎ ለምን ተባለ ተብሎ ጊዜ መስጠት ቦታ መስጠት አስፈላጊ ነው ብዬ አላስብም። ሲቀጥል ደግሞ ሁሌም ኔጌቲቭ መሆን የለብንም። የሆነ ሰው ጥፋት ሊያጠፋ ይችላል። እኔ ነኝ፣ እንደዛውም ደግሞ ሰው ነኝ። አጠፋው ዛሬ ወዳችሁኝ የምታዩ ቤተሰቦችን ነገ ይሄ ሰው አይደለም ማለት ትክክል አይደለም። እኔ በራሴ ምሳሌ ልሰጥ። ምክንያቱም ሰው ልጅ ጥፋት ያጠፋል፣ ይሳሳታል። ግን ሁሌም የእናንተን ኔጌቲቭ እና ጥፋታችሁን የሚፈልግ አካል አለ። ያ ሰው ደግሞ ኔጌቲቭ ነገር መፈለግ ተፈጥሮ ነው ሲባል ሰምታችሁ ልታውቁ ትችላላችሁ። ለሱ ቤት እየሰራችሁ ሚስማር የሚደብቅባችሁ ሰው ነው። ጥቅሙ እኮ ለሱ ነው። ግን ሁሌም ኔጌቲቭ ሀሳብ፣ ሁሌም ተቃራኒ ሆኖ መቆም ማንነታቸው የሆኑ ሰዎች አሉ። በራሳችን በህይወታችን ውስጥ ጭምር ማለት ነው። እኔ ዩቲዩብ ስጀምር ያልሳቀብኝ የለም። ከጎረቤት እስከ ዘመድ አሉ እንደዚህ አይነት ጠማማ ኔጌቲቭ ሀሳብ ያላቸው ሰዎች። ለነሱ ተገዢ አትሁኑ። የሆነ ሰው ጥፋት ሲያጠፋ እነሱ ምንድነው ስራቸው? እና ያን ነገር ማግነን ነው። ግን እንደ ሰው እናስብ። ይህ ሰው ጥፋት አጠፋ፣ ኦኬሽ፣ ከጥፋቱ ጀርባ ምን ያክል እሱ ሰራተኛ ነበር፣ ምን ያክል ጥሩ ሰው ነበር፣ ማንነቱ ምንድን ነው? ለምን ነው የሚቃወሙት? መቃወም ባህሪያቸው ስለሆነ ነው። ለአንዳንድ ሰው የሆነ ልጅም ሲያወራ ሰምታችሁት ሊሆን ይችላል። መዶሻ ይዘው በኪሳቸው የሚዞሩ ሰዎች ናቸው። ልክ ከፍ ስትሉ ዷ እያደረጉ ዝቅ ሊያደርጓችሁ የሚፈልጉ፣ ሁሌም ኔጌቲቭ ነገር የሚያስቡ። ወደ ታሪኩ ስንመለስ ዊኖና ያጠፋችሁ ትልቅ ጥፋት ነው። ግን ያጠፋችሁ ጥፋት 8 አቃቢ ሕግ የሚደረድር አልነበረም። ለዛም ሰዎች ፍሪ ዊኖና እያሉ ቲሸርት ሁሉ መልበስ ጀመሩ። ጭራሽ ሁሉ ሰላማዊ ሰልፍ ወጥቷል። አራረጋጉት ብለው ማለት ነው። ያውን የነቃ ማህበረሰብ እሷ ላይ የደረሰው ነገር ካደረገችው ነገር አንጻር የገነነ ነው ብለው ነው ሰላማዊ ሰልፍ የወጡት። የሚገርሙ ደግሞ እነሱ ብቻ አይደሉም እኮ የተሰረቀበት ማርኬት ራሱ ስቶሩ ዊኖና እንደዚህ እንድትጨነቅ ወይም ደግሞ ይህን ያክል ተጽዕኖ እንዲፈጥርባት አንፈልግም። ክሱንም ሁሉ እንደማይፈልጉት
ተናግረዋል። ግን አቃቢ በጭራሽ አለቀቀውም ይሄን ነገር። ዋይኖናም ታዲያ በዚህ በኩል በጣም ውድ የሚባሉ ጠበቃዎችን ሰብስባ ራሷን በቻላቸው አቅም ተከላከለች። ሰውም ተጽዕኖ ስለፈጠረ ነገሩ ለሷ ቀለል አለላት። እስር ሳይሆን የብር ቅጣት ተላለፈባት። በተጨማሪም ደግሞ ከተማ ውስጥ ማገልገል እንዲሁም በመንግስት ቁጥጥር ስር ለትንሽ ጊዜ ወይም ደግሞ እይታ ውስጥ የሆነ ሀገር ልትሄድ ስትፈልግ ፍቃድ ጠይቃ ምን ብላ እንቅስቃሴዋ በህግ ስር እንዲሆን ለትንሽ ወራት ተፈረደባት። ግን ከሁሉም በላይ የጠቀማት ፔንኪለር ሱሰኛ ስለሆነች ይህን ነገር እንድታቆም ቀጥታ ነው ሕክምና ሴንተር እንድትከታተል የተደረገው። አሁን እኛ የነገርኳቸው ነገሮች ግን ከነበረው ተጽዕኖ አንጻር ጥሩ ነው። ችግሩ ግን ስራዋ ላይ በጣም ነው አፌክት ያደርጋል። ትልልቅ ፊልም ላይ ከነ አደም ጋር ስትሰራ እንዳልነበር አሁን ማንም አይፈልጋት። ልብ ማለት ያለባችሁ ግን እዚህ ሁሉ ተጽዕኖ ውስጥ የከተታትና እዚህ ሁሉ ችግር ውስጥ የከተታት የምትጠቀመው ፔንኪለር ነው። ጭንቅላቷን ማይሆን ነገር እንዲያስብ ያደርጋት። አመታቶችም አለፉ። ዊዮናን ሁሉም ሰው ረሳት። ግን ከ15 ዓመት በኋላ ኔትፍሊክስ አዲስ ተከታታይ ፊልም ሊሰራ ነው ወይም ፕሮዲስ ሊያደርግ ነው። አብዛኛው ጊዜ ኔትፍሊክስ ፕሮዲስ ነው የሚያደርገው። ስትሬንጀር ቲንግስ የሚባል የሚፈልጉትን ደግሞ 40 ቤቶች ውስጥ አካባቢ ያለች ሴት ነው። ወዲያውም ደግሞ ዊዮናን አሁን ሰው ስለተፈጠረው ነገር ረስተል እሷን ካስት እናርጋት ይላሉ። ካስት ማለት ወይም ተዋናይ እናርጋት ይላሉ። እሷም ደግሞ አላሳፈረቻቸውም። ምክንያቱም የትወና ብቃቷ የሚገርም ነው። እዚህ ስትሬንጀር ቲንግስ ላይ ቆንጆ አርጋ ተወነች። በዚህም ደግሞ ሰዎች ድጋሚ እሷን ወደዷት። ከዚህ ታሪክ አንድ እንድታቆም ፈልገው በእነዚህ መዶሻ ኪሳቸው ውስጥ ይዘው በሚዞሩ ሰዎች አትመሩ። ኔጌቲቭ ጭንቅላት ባላቸው ሰውን ሁሌ ለመጣል በሚፈልጉ ሰዎች አትመሩ። የሰው ልጅን ስተት ብቻ ከሚፈልጉ ሰዎች አትመሩ። እኔ ማን ነኝ ብሎ የሚጠይቅ ልብ ይኖራችሁ። እሱ እንደዚህ ያደረገ ይሄ ባለጌ ይሄ መጥፎ ስትሉ ማን እንደሆናችሁ እራሳችሁን እዩ። ይዛ ሰው ማንነት በጋድ ስለወጣ እናንተ በጋድ ያልወጣ ስንት ጉድ አላችሁ። እራሳችሁን እዩ። የዛሬው ታሪካችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ባይ